ሰላም ሰላም ጓደኞቼ እንዴት ናቸው? ዛሬ ሌላ የሂሳብ ትምህርት ይዤላችሁ መጥቻለሁኝ። በባለፈው ሳምንት ስለ ማትሪክስ መልቲፕሊኬሽን ነበር የተማርነው። ዛሬ ደግሞ አይደንቲቲ ማትሪክስ እና ዜሮ ማትሪክስ የሚባል ነገር ይዤላችሁ መጥቻለሁኝ። የዛሬው ትምህርት በጣም ቀላል ነው፣ ለመረዳት በጣም የሚቀል ትምህርት ነው፣ ግን በጣም ብዙ ጥቅም ያለው ነገር ነው። እንደ መረዳት እንደ መቅለሉ ሳይሆን ለብዙ ነገሮች የምንጠቀምበት ነው። ለምሳሌ በሂሳብ አንድና ዜሮ የሚባሉ ቁጥሮች አሉ። አንድና ዜሮን ለመረዳት በጣም ቀላል ነው፣ ግን አንድና ዜሮ በጣም ብዙ ጥቅም አላቸው በሂሳብ ውስጥ። ልክ እንደዚህ ነው አይደንቲቲ ማትሪክስ። በማትሪክስ ውስጥ ዜሮ ማትሪክስ ወይም አይደንቲቲ ማትሪክስ የሚባል ነገር አለ። እነሱን መረዳት በጣም ይጠቅመናል። አንድም የሚጠቅመን ነገር ለምሳሌ ወደፊት የምንማረው ማትሪክስ ኢንቨርስ የሚባል ነገር አለ። ለምሳሌ ለነሱ ልንጠቀምባቸው እንችላለን። ወይም ደግሞ ማትሪክስ አንዳንድ ማትሪክሶችን የማትሪክስ ሲስተም ሶልቭ ለማድረግ ስንፈልግ ለምሳሌ በሂሳብ ውስጥ ለምሳሌ ኤ ሲባዛ በቢ ኤ ሲባዛ በኤክስ እኩል ይሆናል ሲ ስንል ኤክስን ለማግኘት ስንፈልግ ለምሳሌ ኤን በቢ እናካፍላለን። ያን ጊዜ ኤክስ እናገኛለን። ለእንደዚህ አይነት ነገሮችም የምንጠቀምበት ይሆናል። እሱን ወደፊት የምናየው ይሆናል። ግን ብዙ ጥቅም ስላላቸው እነዚህን በደንብ ለመረዳት ሞክሩ። ዛሬ ከዜሮ ማትሪክስ እንጀምራለን። ዜሮ ማትሪክስ ሁለት ስም አለው። አንደኛ እንደ ስሙ ዜሮ ማትሪክስ፣ ሁለተኛ ደግሞ ነል ማትሪክስ ሊባልም ይችላል። የዜሮ ማትሪክስ መለያው ምንድን ነው? ሁሉም አባላት በማትሪክስ ውስጥ ያሉት ዜሮ ናቸው። ማትሪክሱ 3 በ3ም ቢሆን 4 በ4ም ቢሆን 4 በ5ም 2 በ2 3 በ1ም ቢሆን ሁሉም ያሉት አባላቱ ውስጡ ዜሮ ሲሆኑ ዜሮ ማትሪክስ ወይም ነል ማትሪክስ ይባላል። እዚህ ጋር በምሳሌ እናያለን። 2 በ2 ማትሪክስ አለን። እዚህ ጋር ውስጡ ሁሉም ዜሮ ናቸው። 3 በ1 አለን፣ ሁሉም ዜሮ ናቸው። በሂሳብ ውስጥ ዜሮ የሚባል እንዳለን በማትሪክስ ውስጥም ደግሞ ዜሮ ማትሪክስ ልክ እንደ ዜሮ በሂሳብ ውስጥ እንዳለው እንደ ዜሮ ነው የምንጠቀመው። ለምሳሌ የሆነው ቁጥርን ከዜሮ ጋር ስንደምር ራሱን ቁጥር ነው መልሶ የሚሰጠን። የሆነውን ቁጥር ወስደን ደግሞ በዜሮ ስናባዛው ዜሮ ነው የሚሆነው። በማትሪክስ ውስጥም አንድን ማትሪክስ ወስደን ከዜሮ ማትሪክስ ጋር ስንደምረው ራሱን ማትሪክስ ነው የሚሰጠን። ሌላኛው ደግሞ ማትሪክስ ወስደን በዜሮ ስናባዛው ዜሮ ማትሪክስ ነው የሚሰጠን። ልክ እንደ ዜሮ ነው በማትሪክስ ውስጥ ማለት ነው የሚሰራው። አይደንቲቲ ማትሪክስ የሚባለው ደግሞ እንመለከታለን። አይደንቲቲ ማትሪክስ ሁሉም ቁጥሮች አንድ ናቸው አባላቱ ብላችሁ ልታስቡ ይችላላችሁ። እንደዛ ሳይሆን በአግድም ያለው አንድ ሲሆን የቀረው ዜሮ ሲሆን ያ አይደንቲቲ ማትሪክስ ይባላል። ለምሳሌ እዚህ ጋር 2 በ2 ማትሪክስ አለን። ወደዚህ ያለው አንድ ነው፣ የቀሩት ዜሮ ናቸው። እዚህ ጋር ደግሞ 3 በ3 ማትሪክስ አለን። ሁሉም ዜሮ የሆኑና ወደዚህ ያለው አንድ ሲሆን አይደንቲቲ ማትሪክስ ይሆናል። ልክ በሌላ አይነት 4 በ4 5 በ5 በሆኑትም እንደዚህ አግኝተን አይደንቲቲ ማትሪክስ ልንሰራ እንችላለን ማለት ነው። ሌላ አገልግሎቱ በማትሪክስ ውስጥ አይደንቲቲ ማትሪክስ በሂሳብ ውስጥ ልክ እንደ አንድ ቁጥር ነው። ለምሳሌ በአንድ ቁጥር ስናባዛ ብዜት ነው እዚህ ጋር የምናወራው። በአይደንቲቲ ማትሪክስ ጊዜ በአንድ ስናባዛ አንድን ቁጥር ራሱኑ ይሰጠናል። በዚህ ጊዜም በአይደንቲቲ ማትሪክስ ጊዜም አንድን ማትሪክስ ወስጄ በአይደንቲቲ ማትሪክስ ሳባዛው የሚሰጠኝ ራሱኑ ማትሪክሱን ነው። ለምሳሌ እዚህ ጋር 2 3 4 1 ወስጄ በአይደንቲቲ ማትሪክስ ሳባዛው ራሱን ነው የሚሰጠኝ ብያለሁ። ስለዚህ መልሱ ምን ይሆናል? 2 3 4 1 ነው። ይሄ የአይደንቲቲ ማትሪክስ ትምህርት ነው። በጣም ቀላል ነው፣ አይታቸዋል። ዜሮ ማትሪክስ ማለት ሁሉም ዜሮ ናቸው። ልክ እንደ ዜሮ ነው በሂሳብ ውስጥ በመደመር በማባዛት ጊዜም። አይደንቲቲ ማትሪክስ ደግሞ ልክ ሁሉም ዜሮ ሆኑና ወደዚህ ያለው አንድ ነው፣ እዚህ ጋርም አንድ ነው። ልክ እንደ አንድ ነው በብዜት ጊዜ በሂሳብ ላይ እንደምንጠቀሙ ማለት ነው። ይሄኛውን ምሳሌ ሰጥቻችኋለሁ ለአይደንቲቲ ማትሪክስ ጊዜ። ባለፈው ጊዜ የማትሪክስ መልቲፕሊኬሽን ተምረን ነበር። ይሄ የማትሪክስ መልቲፕሊኬሽን ነው፣ እዚህ ጋር የማትሪክስ ብዜት። ስለዚህ ይሄኛው በዚህኛው አባዙና ይሄኛው እንዴት እንደመጣ የቤት ስራ ሰጣችኋለሁ ማለት ነው። የባለፈውን ትምህርት ተመልከቱ፣ ማትሪክስ መልቲፕሊኬሽን። ከዛ በኋላ ሁለቱን አባዙና ይሄኛው እንዴት እንደመጣ ትሰሩልኛላችሁ የቤት ስራ። በዛውም አይደንቲቲ ማትሪክስ እንዴት እንደሚሰራ ትረዳላችሁ ማለት ነው፣ የባለፈውን ትምህርት ተጠቅማችሁ።
ስለዚህ የዛሬውን ትምህርት ስለተከታተላችሁኝ አመሰግናለሁኝ። በደንብ አድርጋችሁ ተመልከቱ። ይህንን በጣም ጠቃሚ ትምህርት ነው። ለወደፊቱ የሚጠቅመን ነገር ስለሆነ በደንብ ተረዱልኝ። ስለተከታተላችሁኝ አመሰግናለሁኝ። በሚቀጥለው ትምህርት እስከምንገናኝ ጊዜ ሰላም ሆኑልኝ። ቻው